ሰላም ሰላም የኔ ውድ ፋሚሊዎች የብርቱካን ዩቱብ ተከታታዮች በሙሉ እንዴት ናችሁ? እንዴት ከረማችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ነው። ዛሬ በጣም ደስ ብሎኛል የኔ ውድ ፋሚሊዎች፣ በጣም ከምላችሁ በላይ በጣም ደስ ብሎኛል። ዛሬ ብርቱካን ዩቱብ ሞኔታይዜሽን ሆናለች እና በጣም አመሰግናችኋለሁ። ሁላችሁንም ከልብ ነው ማመሰግናችሁ። አብራችሁን ለነበራችሁ በሙሉ እስካሁን አብራችሁን ለቆያችሁ ስታበረታቱ ለነበራችሁ ቤተሰቦቼ፣ ፋሚሊዎቼ በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን ብያለሁ። የእናንተም ጊዜ ቅርብ ሆኖ የድካማችሁን የልፋታችሁን ውጤት እንደምታዩ ተስፋ አደርጋለሁ። በቅርቡም እንደምታዩ ሙሉ እምነትና ምኞት አለኝ ለእናንተም እና ሁላችሁም ከኔ ጋር እስካሁን ለነበራችሁ በሙሉ ከልብ ነው የማመሰግናችሁ ውድ ፋሚሊዎች። ምክንያቱም ዩቱብ በጣም ከባድ ነው እውነት። እኔ በነገራችን ላይ አስቤ አልነበረም ዩቱብን መስራት የጀመርኩት። በቃ አላደል እንደዚህ ዝም ብላችሁ ስራችሁን ስትጨርሱ ገብታችሁ ከሰው ጋር ኮመንት እንደምትጻጻፉ ምናምን ዝም ብሎ ሰዓት እንደማሳለፍ ምናምን እና እኔም እንደዛ ነበረ ስጠቀም የነበረው እዚህ እስካለው ድረስ። ዋይፋይ ፍሪ ነው፣ ፍሪ ሰዓት ባይኖረንም ፍሪ ዋይፋይ አለን እና ለዛ እንደዚህ የመስራት ሀሳብ አልነበረኝም በእውነቱ። ዝም ብዬ ከልጆች ጋር ገብቼ እየተጫወትኩ ምናምን ለምን እንደዚህ አትጀምሪ ምናምን የሚሉ አንዳንዶች ቤተሰቦች ነበሩኝ እና ሳላስብ ነው የገባሁበት። ግን ከውጭ ሆኖ ሲታይ በጣም ቀላል፣ በቃ እንዴ እሱ እንደዚህ የሰራማ እኔ እንዴት መስራት ያቅተኛል፣ እሷ እዛ ሆና እየሰራች እኔ እዚህ ጋር እንዴት ያቅተኛል ምናምን የሚባል ነገር አለና ያን ስታስቡት በጭራሽ ከምንም ጋር አይገናኝም። በቃ አንድ ነገር ከውጭ ሆኖ ሲያዩትና ወደ ስራ ተገብቶ ተግባር ላይ ሲወል በጣም ልዩነት አለው። የሆነ ከዳር ሆነን የምንወስነው ከውጭ ሆነን የምንወስነው ነገርና ራሳችን ወደዛ ወደ ስራ ስንገባ እንትን የምንለው ነገር በጣም ልዩነት አለው እና እኔም ቀላል መስሎኝ ነበረ ስጀምረው። ማለት ከሰው ጋር ኮመንት ስጻጻፍና ከሰው ጋር ሳወራ ሁሉ ነገር ቀላል መስሎኝ ነበር። ግን ራሴ ስገባበት በጣም ከብዶኝ ነበር፣ ቻሌንጅ ነበረ። ምክንያቱም እኔ ስልክ አይፈቀድልኝም፣ ስልክ የምጠቀመው በድብቅ ነው እና ያ ትንሽ ፈትኖኝ ነበረ። ከቤተሰብን መዘየር አለ። በቃ ቀኑ ሙሉ ቤተሰብ ስትዘይሩ ነው የምትሉት። ያ ደግሞ ግድ ስልክ ፊት ለፊት ያስወጣል። ያ ነገር ደግሞ ለእኔ ክልክል ነው። ምክንያቱም እዚህ ቤት እስካለሁ ድረስ ለእኔ የተፈቀደልኝ የምግብ ሰዓትሽና ማታ ወደ ክፍልሽ ስትገቢ ብቻ ነው ተብሎ መጀመሪያም እዚህ ቤት ስገባ እንትን ተሰጥቶኛል፣ ህግ አለው ስመጣ ማለት ነው። ስልክ እኔ ለሰራተኞች አልፈቅድም ብላኛለች ሴትዮዋ። በእኔ ስልክ ነው የሚያወሩት። በ3 ቀን በ4 ቀን እንደፈለጉ ማውራት ይችላሉ በእኔ ስልክ። ግን ከዛ ያተረፈ ስራቸውን በስርዓት ስለማይሰሩ እኔ አልፈቅድላቸውም እስካሁን የነበሩትም ብላኛለች። ከዛ ሴትዮዋ እኔ አይሆንም በቃ ሕፃን ልጅ አለኝ፣ ልጅ ትቼ ነው የመጣሁት፣ እንደሱ ካልሆነ መልሽኝ ወደ ሀገሬ ብዬ በመጣው በ3 ወር በስንት መከራ ፈቀደችልኝ ማለት ነው። እና በቃ እምቢ ብላኝ ማለት ነው። ከዛ በኋላ በቃ ጠዋት እኔ ከተነሳው በኋላ በጭራሽ ስልክሽ ማየት አልፈልግም ነው ያለች። አይደለም እንደዚህ ሳወራ ላይሽ ይቅርና ስልክ የሚባል ነገር ይዘሽ እንዳይሽ አልፈልግም ነው ያለችኝ። እና ከዛ እኔም ችግር የለውም እሺ ነው ያልኳት። አንቺ ብቻ ፍቀጅልኝ እንጂ እንዴት እንደምጠቀም እኔ የማውቀው አልኳት። እግዚአብሔር ይመስገን እንግዲህ ዩቱብ ከጀመርኩኝ 5 ወር 6 ወር ሆነኝ። አንድ ቀን አይደለም ስልክ ማውራቴን ቀን እንደሱ ፊት ስልክ ማውራቴን ይቅር እንደማውራ አያውቁም። አይደለም ዩቱብ ለሰራ ይቀርና ማለት ነው። እና አያውቁም በጭራሽ። እና እግዚአብሔር ይመስገን በዩቱብ ላይ ጥሩ ቤተሰቦችን አግኝቻለሁ። በጣም ደስ የሚሉ ቤተሰቦች ከብዙ በቃ ሲጨንቃችሁ ምናምን በቃ የሆነ ቦታ እንትን ከምሉ ዝም ከምትሉ ምናምን ዩቱብ ላይ ስትገቡ እንደ ቲክቶክ እንደ እንትን ምናምን አይደለም። በእርግጥ ሁሉም ሚዲያ እንዳጠቃቀማችን ነው። በጥሩ መንገድ ከተጠቀምንበት ጥሩ አመለካከት ካለን ነው ከሁሉም ጥሩ ነገር እናገኛለን። ግን
ዩቱብ ትንሽ ከዛ ወጣ ያለ ነው። በቃ ስርዓትና ህጎች ይበዙታል ምናምን የሚጫኑ ቪዲዮዎች ምናምን በቃ ብዙ አይነት ህግ አለው እና ትንሽ ስርዓት ያስይዛል ባይነኝና በዛ በጣም ደስ ብሎኛል። ደስ የሚሉ በዚህ አጭር ጊዜ ውስጥ በጣም ደስ የሚሉ ቤተሰቦችን አግኝቼበታለሁ። በጣም እውነት ከምንም በላይ ደስ የሚል ፋሚሊ ነው ያገኘሁበት እና እስካሁን አብሮኝ ለነበሩ እውነት አይዞሽ በርቺ፣ ነገ ከዚህ የተሻለ ነገር ሰርተሽ እንደምታሳይን ተስፋ እናደርጋለን፣ ብዙ ነገር ካንቺ እንጠብቃለን ሲሉ ለነበሩ በውስጥም ለምታበረታቱኝ እውነት በስደት ላይ መወለድ ቋንቋ ነው የሚባለው። ብዙ ቤተሰብ ብዙ ጓደኞች አፍርቼበታለሁ እና አብራችሁኝ ለነበራችሁ በሙሉ ከልብ ነው የማመሰግነው። ምስጋና የላቀ ነው ከልብ ሁላችሁም ክብር ይገባችኋል እና ሁላችሁም ደግሞ ዛሬ የደከማችሁበትን የለፋችሁበትን እንቅልፋችሁን ያጣችሁበትን ምግብ በእርግጠኝነት ዩቱብ የጀመረ ሰው ምግብ በስነ ስርዓት አይበላም፣ እንቅልፍ በስነ ስርዓት አይተኛም። ምክንያቱም የእንቅልፍ ሰዓታችሁን ላይቭ ትገቡበታላችሁ ወይስ ሰው ትዘይሩበታላችሁ። የምግብ ሰዓታችሁን እንኳን ቁጭ ብላችሁ የሆነ በቃ ከሰው ጋር ኮመንት ስትጻጻፉ ያ ምግብ እዛው ደርቆ ይቀራል። በስነ ስርዓት የማትበሉበት ጊዜ ይበዛልና ያ ሁሉ አለ አንድ ላይ በቃ ብዙ ቢባል ብዙ ነገር ማለት ይቻላል። ነገር ግን ከሁሉም በላይ እግዚአብሔር ለዚህ ቀንና ለዚህ ሰዓት ስላደረሰን ለዚህ ልፋታችንን ውጤት መጨረሻውን ለሁላችንም እንዲያሳምርልን እመኛለሁ፣ ምኞቴም ነው እና ለሁላችሁም እኔ ደስ እንዳለኝ ለዚህ ቀን እንዳደረሰኝ የእናንተንም ለዚህ ቀን እንዲያደርሳችሁ ምኞቴ ነው እና ሁላችሁንም ከልብ አመሰግናችኋለሁ። ክበሩልኝ። በተለይ በስተመጨረሻ ማለት ሳልናገር ማለፍ የማልፈልገው ነገር እውነት ዩቱበር አቲናፍ እኔ በምላት ጃለሌ በእውነት በጾም ወቅት በረመዳን ጊዜ ማለት ነው እንግዲህ እንዴት ስራ እንደሚበዛባችሁ ታውቃላችሁ። በረመዳን ጊዜ እና በቃ የራሷን ስራ ትታ ማረፍ ሲገባት እሷ የራሷን በቃ ስራውን መጨረስ እየቻለች በቃ የአንቺ ላይቭ ስትሪም ሚዩት እንዳይሆንብሽ ቤተሰቦችሽ አንቺን ሲያጡ እንዳይደብራቸው እያለች ማለት ነው እየገባች የራሷን ስራ ትታ ነበረ የኔ ላይቭ ላይ ገስት እየገባች ስታጫውትልኝ ስታወራልኝ የነበረው። በሰዓት ደረጃ ደግሞ ኢትዮጵያ ሆኖ ዶክተር አማን እውነት አንተንም ከልብ ላመሰግን እፈልጋለሁ። ምክንያቱም እዛ ሆኖ በሰዓት ደረጃ ሰፖርት ሲያደርገኝ የነበረው አንደኛ እሱ ነው። በእርግጥ ብዙዎች አላችሁ ስማችሁን አከሌ ብዬ እንትላ ባልጠራችሁም ሁላችሁም ታውቃላችሁ እና ለሁላችሁም ክብር አለኝ። ለሁላችሁም እውነት ትልቅ ምስጋና ይገባችኋል እና ሁላችሁንም አመሰግናለሁ። ዩቱበር አቲናፍ የኔ ውድ እህት በጣም ነው የማመሰግንሽ። በቤተሰቦቼ ፊት ክበሪልኝ። አመሰግናለሁ። ዶክተር አማን ዩቱበር አማን ከልብ አመሰግናለሁ። አማን ሸው አንተም ክበርልኝ። አመሰግናለሁ እና ሁላችሁንም አመሰግናችኋለሁ።